ይድረስ ለእስልምና ጉዳዮች ምክር ቤት። እናንተስ ቤት የምትለኩሱትን እሳት እንዴት ታዩታላችሁ? በኦርቶዶክሳውያንና በሙስሊሞች መካከል በእፎይ ምክንያት በተነሳው ከፍተኛ ውዝግብ ያልተጠበቁ ክስተቶች ተፈጥረዋል። እኔም እፎይ ነኝ የሚሉ መልእክቶችም በተለያዩ ማህበራዊ ሚዲያዎች ላይ እየተጋሩ የሚገኝ ሲሆን እምነታችን ተጽላልቷል ላሉ ሙስሊሞች ከባድ መልሶች እየተሰነዘሩ ይገኛሉ። የእፎይን ጉዳይ አስታኮ ክርስትናን ተሳድቧል፣ በኢየሱስ ክርስቶስ ላይ ተሳልቋል የተባሉ ኡስታዞች በማስረጃ ማረጋገጡን ተያይዘውታል። ጉዳዩ እጅግ እንዲከር ያደረገው ማስረጃ ምንድነው? በስፋት መረጃውን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ለማህበረሰቡ የሕክምና አገልግሎት እንሰጣለን በማለት የሃይማኖት ተኮር እንቅስቃሴ እየተደረገ ስለመሆኑ ኦርቶዶክስ ቤተክርስቲያን ገለጸች። የትና እንዴት ስለሚለውም በስፋት በዝርዝር መረጃችን እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ በዚህ ቻናል ላይ የተለያዩ ሃይማኖታዊ ወቅታዊና ትኩስ መረጃዎችን ለእናንተው ለወደ ተመልካቾቻችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ከኛ ጋር እንድትሆኑ እየጠየቅን ወደ መረጃዎቹ እናመራለን። የኦርቶዶክሳዊው ወጣት የእፎይ ጉዳይ እጅግ እየተካረረ ቀጥሏል። በእፎይ ተንቀሳቃሽ ምስል ምክንያት በርካታ መረጃዎች እየተጋሩና ያልተጠበቁ እንዲሁም አስደንጋጭ ጉዳዮች እየተደመጡ ይገኛሉ። ይድረስ ለእስልምና ጉዳዮች ምክር ቤት እናንተስ ቤት የምትለኩሱትን እሳት እንዴት ታዩታላችሁ? ይህ ጉዳይ የተነሳው ሙስሊሞች ከሰሞኑ እፎይ በተናገረው ጉዳይ ላይ የተቃውሞ ድምጻቸውን ማሰማታቸውን ተከትሎ ነው። ሰሞኑን በቲክቶክ ፕላትፎርም ላይ በእስልምናና በክርስትና መጻሕፍቱ ዙሪያ የሚወያዩ ወጣቶች የተነሱ ጥያቄዎችን መሰረት በማድረግ ከሙስሊም ወገኖች ለምን ተጠየቅን በሚልም ግለፍተኝነት ጉዳዩን ከቲክቶክ ወደ ተቃዋሚ ጉዳይ መከፍ አድርገውታል። እኛም ዝም ያልነው የቲክቶክ ጉዳይ ነው ብለን ነበር ይላሉ። እናንተ በተቋም ደረጃ ካመጣችሁት እኛም ጥያቄ አለን። አንዳንድ እስላም ወንድሞችና ኡስታዞች ክርስትናን በእስላሞች ዘንድ የተጠላ ለማድረግ፣ በሌላ በኩል ደግሞ ክርስቲያኖችን ወደ እስልምና ለመውሰድ በርካታ ግብረ ነክ መጻሕፍትን ጽፈዋል፣ እየጻፉም ይገኛሉ የሚል ማስረጃ ሞቷል። ክርስትናን ከእስልምና እያጻረሩ እጅግ በሚያስነውር መልኩ ከሚጽፉና ክርስቶስን አምላክነት ከሚጻረሩ መካከል ቀዳሚዎቹ ቀመር ሁሴንና ኡስታዝ አቡ ሃይደር ይጠቀሳሉ። አቡ ሃይደር ላለመናገር ማመሳከር በሚል መጽሐፉ ክርስትናን በማጽላላት ክርስቶስን ፍጡር በማድረግ ነውረኛ ጽሑፍ ጽፏል። በዩቲዩብ የሚናገረው ጸባጫሪ ንግግሩና ደም አፋሳሽ የሽብር መልእክቱም በስፋት ተሰራጭቷልም ይላሉ። ሼህ ሐሰን ታጁ ሰይፉን ፍለጋና ያመርኖ ቅስፈትም በእስልምና እውነት የሚሉ ድርሰቶችን በመጻፍም በክርስትናውና እስልምናው መካከል ልዩነቶች እንዲሰፉና መከባበር እንዲያከትምለትም የድርሻውን አበርክቷልም ተብሎለታል። አሁንም ድረስ ለስሙ አምባሳደር ተብሎ ተቀምጦ ከፍተኛ የሽብር ተግባራት ውስጥ ለውስጥ እንደሚሰራ የተገለጸለት ሲሆን የመንግስትን ፖሊሲ ከማስፈጸምና ሀገራዊ ስራዎችን ከመስራት ይልቅም ጽንፈኝነትን በማባባስና የሽብር ወላፈን በማቀጣጠል የተጠመደ ሰው በመሆኑ መንግስት እርምጃ ውሳኔ ሊያስተላልፍበት ይገባል ብለዋል። ዶክተር እንድሪስ የተባለው ሰውም የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ የተለያዩ ቢሆንም ኢየሱስ የእስላም ነብይ የሚል ክብረ ነክ መጽሐፍ አሳትሞ አሰራጭቷል። በክርስቲያኖችና በሙስሊሞች መካከል ከፍተኛ ጸብ፣ ጥላቻና አምባገሮ እንዲፈጠርም አድርጓል። አሁን ላይ በክርስቲያኖችና በእስላሞች መካከል የሰፋፊ የመለያየት አጥሮችን በማስቀመጥና ከፍተኛ የጥላቻ መርዝን በመርጨት የሚታወቀው ሲሉ አህመዲን ጀብልን 303 ጥያቄዎችን ለክርስቲያኖች የሚል ድርሰት ጽፎ ተገቢ መልስ ተሰጥቶታልም ይላሉ። ዋይድና አሊያ እንዲሁም ሰልማን የተባሉ አክቲቪስቶችም የራሳቸውን መጽሐፍ ጽፈው የተለያዩ ቃላቶችንም በመጠቀም ከፍተኛ ደም አፋሳሽ ቅስቀሳዎችን አድርገዋልም ሲሉም ይተቿቸዋል። እኚህ ከላይ የተጠቀሱ ግለሰቦችና መጽሐፍት ክርስትናን ለማጥላላት፣ ክርስቲያኖች ላይ ግድያን ለማምጣት የተጻፉና የተሰበኩ ናቸው። በስብከት ደረጃ ደግሞ እጅግ ብዙ ኡስታዞችና አክቲቪስቶችም መጠቃቀስም ይቻላል። ለዓመታት ደምደም የሚል ንግግሮችና ጸባጫሪ መልእክቶችን ሲያስተላልፉ ቆይተዋል። ይሁሉ ሲሆን ክርስቲያኖች በመጽሐፉም በማህበራዊ ሚዲያ መድረኮችም ለተነሱ ጥያቄዎች በራሳቸው ድንበር ላይ ሆነው በቂ ምላሽና ማብራሪያ ከመስጠት በስተቀር እስልምናን የሚነካ አንዳች ነገር አልተናገሩም። አክራሪዎች የጻፏቸው መጽሐፍትም ሆኑ ድርሰቶች በሙስሊሞችና በሌላው እምነት ዙሪያ ያስገኙት ጥቅምም የለም። ይልቁንም የመለያየት ድልድይን ሰሩ እንጂ በሁለቱ ዘንድም የነበረው ጥላቻ እጅግ እንዲያይልና ሁለቱም ራስን ከመከላከል ወጥቶ ወደ አንድ
ጥቃት እንዲሸጋገርም በር ከፍቷልም ተብሎለታል። አክራሪ ጸሐፍትም ያስገኙት ጥቅም ቢኖር ክርስቲያኖች እምነታቸው ላይ እንዲያጠብቁና እንዲጠይቁ ብቻ ነው። ሃይማኖት ለማስለወጥ የተጻፉ የጥላቻ መጽሐፍ ሃይማኖትን አጥብቆ የሚይዝ ወጣት እንዲፈጥር ሞጋችና ሌላውን ጠያቂ ክርስቲያን እንዲበዛም አድርገውታል ሲሉ ያወድሷቸዋል። የራሳቸውን እምነት በቅጡ ተርጉመው ያላስተማሩ አክራሪያን የማያውቁትና በአግባቡ ያልተረዱትን መጽሐፍ ቅዱስ ሚሊዮን ጊዜ ለማብራራት ሞክረው አልሳካላቸውም። ክርስትናን ለቆ ኢስላም የሆነም በታሪክ አጋጣሚ አላገኙም። በገንዘብ እየተደለሉ ኑሮን ለማሸነፍ ሃይማኖቴን ለወጥኩኝ የሚሉ እነርሱ የድራማ ተዋናዮች ስለሆኑ በንቀት እናልፏለን ሲሉም አሁንም ለፈተፈቱት ጉዳይ በልካቸው የሰፈሩም ሲመልሱላቸውና ሪታ ዋይታ ሰላማዊ ሰልፍና ዛቻ ጀመሩ። ምን ጠብቀው ኖሯል? ድሮ ነበር እንጂ መጥኖ መደቆስ ድንበር ዘለልነት የመጨረሻ ጣጣው ይህ ነው። ሙስሊሞች አንድ እውነትን ተረዱ። ዘመኑ የእውቀትና የመረጃ ዘመን ነው። ወጣቱ ትውልድ ቁርአንንም ሆነ አዲሱን በሚገባው ቋንቋ እየተረጎመ መመርመር የሚችልበት ዘመን ላይ ያለነው። ከራሳችሁ መጽሐፍት ለሚጠየቁ ጥያቄዎች በቂና አሳማኝ መልስ መስጠት እንጂ እንዲያሉ ነገሮችን ማድረግም ልክ አይደለም ሲሉም ኦርቶዶክሳውያኑ በዚህ ጉዳይ ላይ ይህንን ምላሽ ሰጥተዋቸዋል። እፎይን በሕግ እንጠይቀዋለን ያለው የፌዴራል መጅልሱ መግለጫን አውጥቷል። መግለጫውም እንዲላል የነብያችንን ስም በክፉ ነገር ሲያነሳ ነፍሳችንን መቆጣጠር ያቅተናል፣ ሰብር ያሳጣናል። ሆኖም የምናደርገው ነገር ቢኖር ተንኳሾችን ለሕግና ለሕግ ማቅረብ ብቻ ነው። የፌዴራል መጅልስ በእስልምና ሃይማኖት ላይ ተንኮሳ ፈጽሟል፣ በነብዩ መሐመድ ላይ ግብረ ነክ ጸያፍ ንግግር አድርጓል ያለውን ግለሰብ ወደ ሕግ ለማቅረብም እየሰራ መሆኑን ባወጣው መግለጫ ላይ አስታውቋል። መጅልስ ሕግና ሕግን መሰረት ባደረጉ መልኩ ክስን መስርተን እየሄድን ነው ያለ ሲሆን ምዕመኑ በትዕግስትም ዱዓ በማድረግ እንዲጠብቅ ነው በመግለጫ አስታወቀው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እንዲህ ሲሉም አስታውቋል። ነብያችን ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማንችል ከነፍሳችን በላይ ሕይወታችንን ለእሳቸው የምንሰጥ ነብያችን ስም በክፉ ነገር ሲነሳ ነፍሳችንን መቆጣጠር ያቅተናል፣ ሰብር ያሳጣናልም ብለዋል። ሆኖም ግን የምናደርገው ነገር ቢኖር እንዲህም ያሉ ተንኳሾችን የምናቀርበው ለሕግና ለሕግ ብቻ ነው። ሕግ ባለበት ሀገር ለሕግ ነው የምናቀርበው። መጅልሳችን ከዚህ በፊት ሲያደርግ እንደነበረው ሁሉ ዛሬም ሁለት ነገር ሰርቶ አሳልፏል። አንድ እንዲህ ያለ ትንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊው አውግዘናል። ምንም ግለሰብ ቢሆን በሌላ በኩል መጅልስ ሕግና ሕግን መሰረት ባደረገ መልኩ ክስ መስርቶ እየሄደ ነው። መንግስትም ቢሆን እየተናበበ እየሄደ እንደሆነ እያየን ነው። ሀገር ለማበላሸት አንድነትን ለማናጋት ለሚተጋው ትንሽ ቦታ ስለምትበቃ እስከዛሬ ተደብቆ ቢኖርም ነገ ከነጎዲያ መያዙ አይቀርም በማለትም ገልጸዋል። ስለዚህ እሱ ተይዞ በስርዓት ለፍርድ እስኪቀርብም ድረስ ከኛ የሚጠበቀው በትዕግስት ዱዓ እያደረግን መጠበቅ ነው ሲሉም አስታውቋል። በተለይ እኛ የሃይማኖት ተቋማት ደግሞ እንዲህ አይነት ትንኮሳ የሚፈጽሙ ሃይማኖትን ወክለው አይደለም፣ ተቋማትን ወክለው አይደለም፣ ተቋማት ልከዋቸው አይደለም፣ የተቋማት ኃላፊነት ወስደውም አይደለም። የግል ትንኮሳ ሰላም እንዲደፈርስ የማይሰራ ስራ ስለሌለ ይህንን ተከትለን እኛ አብሮነታችንን ትላንትና የነበረ የጋራ የአብሮ መተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾች ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ይላሉ። ማንም ይሁን ማን የትኛውንም ሃይማኖት ወክሎ የተናገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃውም ህጋዊ ነው በማለትም ነው የፌዴራል መጅልሱ ያስታወቀው። ይህንን ጉዳይ ተከትሎ በቲክቶክና በተለያዩ ማህበራዊ ትስስር ገጾች ላይ ነገሩ እጅግ እየተካረረ ቀጥሏል። ከሁለቱም ቡድኖችም የተለያዩ ምላሾችም እየተሰጡ ጉዳዩም እጅግ እየተካረረ ቀጥሏል። ወደ ቀጣይ መረጃችን ስናመራ ለህብረተሰቡ የሕክምና አገልግሎት እንሰጣለን በማለት የሃይማኖት ተኮር እንቅስቃሴዎችን እያደረጉ መሆኑን ምዕመናን ገለጹ። በአሪዞን በባካዳውላ ወረዳ ለህብረተሰቡ የሕክምና አገልግሎት እንሰጣለን መነጽር እናድላለን በማለትም ምዕመናኑን ስብከት ለመስበክና ለማደናገር ስራዎችን የሰሩ መሆኑን በአካባቢው የሚገኙ ምዕመናን ጠቁመዋል። ሕክምና እንሰጣለን በማለት ከእስራኤል ሀገር በመጡ የሕክምና ባለሙያዎች ጉዞን ከመሲው ጋር መጀመር የሚሉ ወረቀቶችን በመበተን ምዕመናኑን የማወዛገብ ስራ የሰሩ መሆኑን ለተዋሕዶ ሚዲያ ማዕከል የደረሰው መረጃ እንደሚጠቁም ሚዲያው አስታውቋል። የመረጃውን እውነተኛነትም ለማጠናከር የሀገረ ስብከቱ የስራ ኃላፊዎችን በስልክ በማነጋገር ስለ ጉዳዩ ባደረገው ማጣራትም የሕክምና ባለሙያዎቹ እንደገቡና ሕክምና እየሰጡ እንደሆነ በመግለጽም ከአንዳንድ ምዕመናን ግን በደረሰን መረጃ በአዳራሽ አስገብቶ የመስበክ ሁኔታዎች መኖራቸውን በተለይም ወቅቱ የአብይ ጾም በመሆኑ ሁሉም አባቶች በስርዓተ ቅዳሴ አገልግሎት ስለሚሳተፉ ምዕመናኑ ከእንደዚህ አይነት ድርጊት ራሳቸውንና ቤተሰቦቻቸውን እንዲጠብቁም አሳስበዋል። በሕክምና እንዲሁም በሌሎች ሃይማኖት ነክ ባልሆኑ ስራዎችም ገብቶ እንደዚህ አይነቱን የሃይማኖት ተግባር ማከናወንም በሕግም የሚያስጠይቅ መሆኑ የሚታወቅ ነው ሲልም አስታውቋል። ወደ ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ የጠየቅን። በቀጣይ መረጃችን እስክንገናኝ ድረስ ተሰናበትን። ቸር ቆዩልን።